የሚገርም ተጠባቂ ጨዋታ ነው። ይሄ መጨረሻው ነው። እስካሁን ድረስ እንግዲህ በጣም በርካታ ውድድሮችን እያየን ነበረ። የቪአይፒ ትኬት እስከ 100,000 ብር ድረስ የተሸጠለት የሴዶና የጆኒ እጅግ በጣም ወሳኝ ውድድር ነው። ባለፈው ንቃተ ህሊናን ጆን አሸንፏል። 11,678 ላይክ አለ ወዳጆች፣ 21,000 ሰው ይታየኛል። ሁላችሁም እስኪ ላይክ አድርጉሽ። ላይክ እያደረጋችሁ የላይክ በተኗን ተጫኑልኝ ወዳጆች፣ ቤተሰቦች ቴንኪዩ። ጆን ፍተሻ እያደረገ ነው። እንግዲህ በዚህ አጋጣሚ ሴዶ የአሳ ዘይት ይቀባ ያልከው ምክር የሰጠው ልጅ ምክር እዚህ በር ላይ ከሽፏል። ላይክ አድርጉ። ላይክ ተሙ ለአንተ ማነው የሚያሸንፈው ብሎኛል። ቆይ ተወኝማ እባክህ ጨንቆኛል። የኢቲኤፍሲ 01 ቻምፒዮን ዛሬስ ምን ይገጥማል? ሬድ ኮርነር። እሺ በመቀጠል ተንጎማለለበት ኮጆ በመቀጠል 4 ወር አሰቃይቶናል። በጣም 4 ወር እኔና ጌች ሴዶን እኮ እንቅልፋተናል። ቀረው ሲል ሲመጣ የስ ክብሬን፣ አቅሜን፣ ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማን ነው? ሴዶ። ማን ነው? በጥንካሬው እናውቀዋለን። ሴዶ ሳሬን ፈርኒቸር ስፖንሰር ተሙ የሚመርልኝ ሴዶን እየጠበኩት ነው እያለ ተው እናትህ አንተ ዘንለት። making his ETFC debut coming in at የታላችሁ የሴዶ ደጋፊዎች እስኪ ብቅ በሉ። ሴዶ ሊገባ ነው። weighing 85 kg የሴዶ ደጋፊዎች with a reach of 183 cms straight from his training in Thailand. Kamil Negash, also known as ሴዶ አበሻ ነበረ። ተከፈተ። በቀሉ አሜዚንግ የሚያስጨንቅ ነው። በእናትህ እኔ ትንፋሽ እያጠረኝ ነው። ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ። ውዶቼ ላይክ ያደርጋችሁ ላይክ ያድርጉ። እስኪ 12,000 ገብተናል። 15,000 አስገቡ ላይክ። $26,837 ሰው አለ እዚህ። 15,000 አስገቡ ላይክ አድርጉና ሴዶ ገባ። ETFC 2 ወይኔ ወደ ዛሬ በጣም ተንፈሳጠረኝ ይልካል።
ሚሊኒየም ፈርኒቸር ስፖንሰር በማድረግ እዚያው መጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. በጣም ከባድ ነው። ቅድም እንዳየናቸው ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴቶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባ። ሴቶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴቶ መጨረሻ ነው። ጆኒ እና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቀም ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አርማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። ይሄ አንተን የቀጨው እጁን ብዬ ነበር። የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው። እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም አገኘችው። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብረው በእናትህ እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰብኩ። ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ። ጆኒ እዚህ ጋር ይኸውልህ እዚህ ላይ አሁን እጁን ሰበረው ብዬ ነበር። ታውቃለህ ሪፕሌይ ወይ በእናትህ በጣም ስቅቅ አለኝ።
መቶ አይነት አቆላለፍ አለ ይብላለች እኮ ከዚህ ሁለቱን የተጠቀመችው የመሞከሩ ራሱ በጣም ጎበዝ ነው የምር እንደ ቃል በቃል እኮ ነው መቶ አይነት አቆላለፍ አዎ መቶ አይነት አቆላለፍ አለ ይብሏል ከዚህ 98ን ገና አልነካም ይሄ በጣም ከባድ ሰው ነው ይሄ ጆን ሁለቱን ቁልፍ ነው የተጠቀመው ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው ገባ ሊሰብረው ሲል ቶሎ ታብ ያደርጋል ብዬ ነበር ምንድነው ክርክር ተነስቶ ነው ወይስ ምንድነው ተጠናቋል አዎ ሊዳኛው እኮ ነው ያስለቀቀው አለዛ ተሰብረዋለች ታፕ ቶሎ አድርግ ቶሎ በቃ ይበል አለዛ ሰብራለሁ ብሏል ጆን ጆን እኮ በጣም እንትን አሰቃቂ ስብራት ነበር የሚያደርሱበት እሺ ይሁን ግን 3 ደቂቃ ከ54 ፈጅቷል 3 ደቂቃ ከ54 ደህና ታግሏል አሽር ደህና ታግሏል ሴዶ ጆን በጣም ታክቲክ ትችላለች በጣም ስልት አላት ኢቲኤፍሲ 02 ሁለት ጊዜ አሸናፊ ያለው ጆ አሸናፊ ጆኒ እስኪ እዚህ ላይ ተመልከት ይኸውልህ እጁን እንዴት እንደያዘችው አየው ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው እንዴ በጣም አሰቃቂ ነበር የሚሆነው ጥሩ ፋይታ አሳይታችኋል ከልብ አድርገን እናመሰግናለን ሴዶ በእውነት ያን ሁላ መከራ አልፎ እዚህ መድረስ መግባት ራሱ ጀግናችን ነው ይህንን ፋይት እውን እንዲሆን አድርገሃል ሳሬም ፈርኒቸር ከልብ አድርገን እናመሰግናለን አረ ጆን አትቻልም ይቻለኛል ጉልበት ይጠጥሳታል ካልያዘችው አይሆንም